ضمتين ይህም ضمتين ሶስት አይነት አጻጻፎች ይኖራል። የመጀመሪያውን በምናይ ጊዜ አንዷ ضመ በግማሽ ክብ ማለትም ሃፍ ሰርክል በምንለው በሱ ተተክታ መምጣቷ ነው። በምሳሌ ላሳያችሁ። ሱረቱል ኢኽላስ ላይ بعد بسم الله الرحمن الرحيم قل هو الله احد ይላል። እቺ ግን ضመቴን ነች። አሐዱን ነው የሚሆነውና እቺን የሚያዟት ضመቴን ነች ማለት። ሁለቱም ضመዎች መጻፋቸው ነው። ሁለቱም ضመዎች ደግሞ የሚጻፉበት አለ። ይህንንም ምሳሌ ላሳያችሁ። ሱረቱል ካፊሩን ላይ ወላ አና ዓቢዱን ማ ዓበድቱም ይላል። ዓቢዱን የሚለው ጋር ካያችሁት ሁለቱም ضመዎች ተጽፈው ይሄም ضመቴን የሚጻፍበት ሁለተኛው መንገድ ነው። ልክ እንደ ሌሎቹ ደግሞ አንዷ በምትተካበት ሶስተኛ ضመቴን የሚጻፍበትን መንገድ ላሳያችሁ። ሱረቱል ኢኽላስ ላይ እንመለስና መጨረሻ ላይ ምን ወለም የኩን ለሁ ኩፍወን አሐዱን ይላል። ካያችሁት አንዷ ضመ ተጽፋ አንዷ ግን ምንም አልተጻፈችም ማለት